እሺ how to import a ፋይል ኢምፖርት የምናደርገው ሶ በእንትን ብዙ አይነት መንገዶች አሉ ፋይል ኢምፖርት ለማድረግ። እዚህ ጋር ኒው እንላለን ነው። እዚህ ጋር አያችሁታል ባዶ ኢምፖርት የምናደርግበት ቦታ ላይ ሄደን ባዶ ቦታ እንፈልጋለን። ከዛ ላይ ክሊክ ስናደርግ ኢምፖርት ሚል ይመጣል። ኢምፖርት ሚል ሲመጣ እንነካዋለን። ከዛ የፋይል ምልክት አያችሁት አይደል? ከዚህ ጋር የፈለግነውን እንትን እናደርጋለን ማለት ነው። እንወስዳለን እናስገባለን ወደዚህ። የእናንተ ፒሲ ዝቅተኛ ከሆነ ትንሽ ጊዜ ሊወስድባችሁ ይችላል ኢምፖርት ሲያደርግ። እሺ ሌላኛው ሁለተኛው መንገድ ደግሞ ፋይላችን ውስጥ እንገባለን። አሁን ለእናንተ ላይ ያሳያችሁ ይችላል ግን እሺ ጋይስ ምን ብለን ነበር ያቆምነው? how to import አይደል? ፋይላችን ውስጥ እንገባለን። ከፋይላችን ድራግ አድርገን ወደ ታስክ ባራችን እንሄዳለን። ታስክ ባራችን ጋር ከሄድን በኋላ ፕሪሚየር ፕሮ ጋር ስናስጠጋው ፕሪሚየር ፕሮን ላውንች ያደርግልናል። ከዛ እዚህ ጋር እንትን ድሮፕ ማድረግ ማለት ነው። ገብታችኋል ብዬ አስባለሁ። ስለ ፒሲ ቤዚክ እውቀት ካላችሁ ይገባችኋል ብዬ አስባለሁ። እሺ ሌላ ምን ቀረ? እዚህ ጋር ያሉትን ነገሮች ትንሽ ነገር ልንገራችሁ። እዚህ ጋር ኔስትድ ሲኩዌንስ ቀስ ብላችሁ ትረዱታላችሁ። ኮምፕሌክስ እንዳይሆንባችሁ። እሺ እዚህ ጋር ኔስትድ ሲኩዌንስ መፍቻ ነው ምናምን። እዚህ ጋር አሁን ኤም አለ ሚዩት ባደርገው እዚህ ጋር ያለው በዚህ መደዳ ያለው ነገር እንዳለ ምንም አይሰማም ማለት ነው። እንደምታዩት ሳውንዱ አለ ግን ሚዩት አድርጌዋለሁ ማለት ነው። እዚህ ጋር ሚዩት አለ። እዚህ ጋር ደግሞ የአይን ምልክቱ ይኖራል። የአይን ምልክቱ ደግሞ ይሄንን አሁን ላለማየት ጀማሪ የሚለውን ካፈለጋችሁ ይሄኛውን ትነኩታላችሁ። አጠፋው ማለት ነው። ይሄኛውን ስታበሩት ይመጣል፣ ስታጠፉት ይጠፋል። እሺ ሌላ ምን አለን? እሺ እዚህ ጋር ስላሉ ነገሮች ስኬል፣ ፖዚሽን፣ ሮቴሽን፣ አንከር ፖይንት ምናምን። እሺ እዚህ ጋር ያሉትን እኔ ቤዚካሊ የምጠቀምባቸው ፖዚሽን፣ ስኬል እና ሮቴሽን ነው። አንከር ፖይንት አፍተር ኢፌክት ላይ ነው የምንጠቀመው ብዙ ጊዜ። እሺ ፖዚሽን ምንድነው? ወደ ግራ ወደ ቀኝ ነው። ይሄ መጀመሪያ ላይ የምታገኙት ወደ ግራ እና ወደ ቀኝ ለማድረግ ነው። ወደ ቀኝ ከፈለጋችሁ ወደ ቀኝ እንደዚህ ሆልድ አድርጋችሁ ሌፍት ክሊክን እንደዚህ ታደርጉት ወደ ቀኝ ይሄዳል። እንደዚህ ታመጡት ወደ ግራ ይሄዳል ማለት ነው። ይሄኛው ደግሞ 640 የሚለው ወደ ቀኝ ስታደርጉት ወደ ላይ ይሄዳል። ወደ ግራ ስታደርጉት ደግሞ ወደ ቀኝ ስታደርጉት ወደ ታች፣ ወደ ግራ ስታደርጉት ደግሞ ወደ ላይ ይሄዳል። ሮቴሽን ደግሞ ምንድነው? ያው ሮቴሽን አይከብዳችሁም ማሽከርከር ነው። እሺ ስኬል ደግሞ ዙም ኢን እና ዙም አውት ማድረግ ነው። ቤዚክ አንደርስታንዲንግ ይሄንን ይመስላል። ሌላ ግልጽ እዚህ ጋር ስላሉ ነገሮች ትንሽ ልበላችሁ። እዚህ ጋር ያው ማስጀመሪያ ነው ምናምን ይሄንን ስፔስ በተንን መጠቀም ትችላላችሁ። እዚህ ጋር ለመቁረጫ ነው። እዚህ ጋር ቆርጥ ታደርጉትና አይስታል ይቆረጣል። እዚህ ጋር ደግሞ ፊት ምናምን የሚለው በደንብ እንትን አድርጋችሁ ለማየት ነው። ከዛ እዚህ ጋር ሃንድ ቱልን ተጠቅማችሁ ምናምን እንደዚህ ወዝወዝ እያደረጋችሁ ማየት ትችላላችሁ። እሺ ፊት ላይ እንመልሰዋለን። ቺኔሪክ ላሳያችሁ አላሳያችሁ ግን ሲለቀቅ ታዩታላችሁ አንደኛችሁን። ፒስ አውት